በሁለተኛው የዓለም ጦርነት እምብርት ውስጥ በጃፓን ኢኪናዋ ደሴት ላይ በሚገኝ አንድ አስፈሪ ገደል ጫፍ በመቶዎች የሚቆጠሩ ወታደሮች በጠላት ጥይት እየተቆሉ ነበር። ጩኸት፣ ደም፣ ፍንዳታ በየቦታው አለ። ሁሉም ወታደሮች ራሳቸውን ለማዳን ሲሉ ጠመንጃቸውን አቀባብሎ ይተኩሳሉ። ነገር ግን በመካከላቸው አንድ ወጣት አለ። እጁ ላይ ጠመንጃ የለም፣ በወገቡ ላይ ሽጉጥ የለም፣ ቢላዋ እንኳን አልያዘም። እሱ የያዘው ትንሽዬ መጽሐፍ ቅዱስና የመጀመሪያ እርዳታ መስጫ ቁሳቁስ ብቻ ነበር። ጓደኞቹ እብድ ነህ፣ ትገደላለህ እያሉ ይጮሁበታል። እሱ ግን ጥይት እየዘነበበት ወደፊት ይሮጣል። ዛሬ የምናየው ስለ አንድ ጀግና ወታደር ብቻ አይደለም። ዛሬ የምናየው አንድም ጥይት ሳይተኩስ አንድም ሰው ሳይገድል 75 ወታደሮችን ከሞት አፍ በመንጠቅ ታሪክ የሰራውንና የአሜሪካን ከፍተኛ የክብር ሜዳሊያ ያገኘውን የዴዝመንድ ዶስን አስገራሚ ታሪክ ነው። ዴዝመንድ ዶስ የተወለደው በ1919 በቨርጂኒያ ግዛት ነው። አባቱ በመጀመሪያ የዓለም ጦርነት በደረሰበት የስነ ልቦና ስብራት ምክንያት በየቀኑ ይጠጣና እናቱን ይደበድብ ነበር። ዴዝመንድ ገና በልጅነቱ አንድ ትልቅ ትምህርት አገኘ። አንድ ቀን አባቱ እናቱን ሲያሰቃይ ዴዝመንድ ሽጉጡን ቀምቶ በአባቱ ላይ ሊተኩስ ነበር። በዛን ሰዓት በውስጡ መግደል ምን ያህል አሰቃቂ እንደሆነ ተሰማው። ከዛ ጊዜም በኋላ እጄን ሁለተኛ በሰው ላይ አላነሳም ሲል ለራሱ ቃል ገባ። ሁለተኛ የዓለም ጦርነት ሲፈነዳ ዴዝመንድ በሀገሩ ላይ የተጋረጠውን አደጋ አይቶ ዝም ማለት አልፈለገም። መከላከያ ሰራዊቱን ተቀላቀለ። ነገር ግን አንድ ቅድመ ሁኔታ ነበረው። ሀገሬን አገለግላለሁ፣ ግን መሳሪያ አለካም አለ። የጦር ሰራዊት መሪዎች ደነገጡ። መሳሪያ የማይነካ ወታደር ምን ይሰራልናል አሉት። ዴዝመንድ ስልጠና ሲጀምር ሕይወቱ ሲኦል ሆነ። ጓደኞቹ ወታደሮች ፈሪ እያሉ ይሳለቁበት ነበር። ማታ ማታ ተኝቶ እያለ በጫማ ይደበድቡታል፣ ይተፉበታል፣ እንዲወጣም ያስገድዱታል። መኮንኖቹ ደግሞ የአእምሮ በሽተኛ ብለው ከሰራዊቱ ለማባረር ሞከሩ። ዴዝመንድ ግን እኔ ፈሪ አይደለውም፣ እኔ የምመጣው ሰዎችን ለመግደል ሳይሆን ሰዎችን ለማዳን ነው ይል ነበር። በፍርድ ቤት ቀረበ። እስር ቤት እንደሚገባ ተዛተበት። ነገር ግን ዴዝመንድ በቃሉ ጸና። መሳሪያ ሳይዝ እንደ ሜዲክ ወይም የሕክምና ወታደር ሆኖ ወደ ጦር ግንባር እንዲሄድ ተፈቀደለት። ጓደኞቹ ግን አሁንም አይወዱትም ነበር። ጦርነት ላይ ስንሆን ከጀርባችን ጠመንጃ የሌለው ሰው ካለ ማን ይጠብቀናል ይሉ ነበር። ዴዝመንድ ግን መልሱን የሰጠው በቃላት ሳይሆን በኦኪናዋ ደሴት ላይ በነበረው በዛ አስፈሪ ገደል ላይ ነበር። ግንቦት 1945 የዴዝመንድ ዶስ ሻለቃ አክሶ ሪጅ ተብሎ ወደሚጠራው ገደል እንዲወጣ ታዘዘ። ከገደሉ ጫፍ ላይ ጃፓኖች በሚገባ ተደብቀው ይጠብቃሉ። ወታደሮቹ በገመድ መሰላል ወደ ላይ ወጡ። እንደወጡ ግን የሆነውን ነገር መግለጽ አይቻልም። የጥይት ሩምታ ሰማዩን አጠቆረው። ወታደሮች እንደ ቅጠል ይረግፉ ጀመር። ትዕዛዙ መጣ። አፈግፍጉ፣ ገደሉን ለቃችሁ ውረዱ። ሁሉም ወታደሮች ወደ ታች ሲሸሹ፣ አንድ ሰው ግን እዛው ቀረ። ዴዝመንድ ዶስ። ግንቦት 5 1945 የጃፓን ጦር በከባድ መሳሪያና በጥይት ሩምታ የአሜሪካን ጦር በመምታት እንዲያፈገፍግ አደረገው። ትዕዛዙ ግልጽ ነበር። ሁላችሁም ወደ ታች ውረዱ። የቆሰሉትን ሜዳ ላይ ጥለው ወታደሮች በገመድ መሰላል ወደ ገደሉ ስር ሸሹ። ገደሉ ጫፍ ላይ የቀሩት አስክሬኖችና ለሞት የሚጣጣሩ ቁስለኞች ብቻ ነበሩ። ነገር ግን አንድ ሰው አልወረደም። ዴዝመንድ። መሳሪያ የሌለው ያ ወጣት ብቻውን እዚያው ቀረ። ጃፓኖች ቁስለኞቹን ለመጨረስ በየቁጥቋጡ እየፈለጉ ባለበት በዚያ ጨለማ ሌሊት ዴዝመንድ በደረቱ እየተሳበ ወደ ጓደኞቹ መሄድ ጀመረ። አንድ የቆሰለ ወታደር አገኘ። ጎትቶ ወደ ገደሉ ጫፍ አመጣው። በገመዱ አስሮ ወደ ታች አወረደው። ከዚያም ወደ ሰማይ አየና እንዲህ ሲል ጸለየ። ጌታ ሆይ እባክህ አንድ ሰው ብቻ እንድጨምር እርዳኝ። ይህች ጸሎት በዛች ሌሊት ከ100 ጊዜ በላይ ተደገመች። ዴዝመንድ ለ12 ሰዓታት ያህል ያለ እረፍት ሰራ። ጭሱና የአቧራው መጋረጃ ባልጠፋበት በዛ አስፈሪ ሜዳ ላይ ዴዝመንድ ቆስሎ የተጣሉትን ወታደሮች አንድ በአንድ እየፈለገ ያገኛል። ጃፓኖች ጥይት ይተኩሱበታል፣ ቦምብ ይወረውሩበታል። እሱ ግን አጎንብሶ ሕይወት ለማዳን ይሮጣል። ዴዝመንድ ወታደሮቹን ወደ ገደሉ ጫፍ ካመጣ በኋላ በገመድ ልዩ የሆነ የቋጠሮ ዘዴ በመጠቀም ወታደሮችን ወደ ታች ያወርዳል። ከታች የቆሙት ወታደሮች አንድ በአንድ የሚወርዱትን ቁስለኞች ሲያዩ ማመን አቃታቸው። ማን ነው የሚልከው ብለው ሲጠይቁ መልሱ ዴዝመንድ ዶስ የሚል ነበር። ያ ፈሪ ያሉት የአእምሮ በሽተኛ ብለው ሊያባረሩት የሞከሩት ሰው ዛሬ አዳኛቸው ሆኖ መጣ። በዛች ሌሊት ዶስ 75 ሰዎችን ከሞት አፍ መንጥቆ አወጣ።
የሚገርመው ግን ካዳናቸው ሰዎች መካከል ጥቂት የጃፓን ወታደሮችም እንደነበሩበት ይነገራል። ዴዝመንድ ለሰው ልጅ ሕይወት እንጂ ለጠላትነት ቦታ አልነበረውም። በነጋታው ዴዝመንድ ወደ ሰራዊቱ ሲመለስ የታየው ትዕይንት ልብ የሚነካ ነበር። በትላንትናው ዕለት ሊደበድቡትና ሊያባረሩት የነበሩት ወታደሮች አሁን በአክብሮት ይመለከቱታል። አንዳቸውም ያለ ዴዝመንድ ጸሎት ወደ ጦር ግንባር አንወጣም አሉ። የሻለቃው አዛዥ ራሱ ወደ ዴዝመንድ መጥቶ ይቅርታ ጠየቀው። ዴዝመንድ ያንተ ጽናትና እምነት እኛ ካለን ጠመንጃ በላይ ኃይል መሆኑን አሳይተናል አለው። ዴዝመንድ ግን አሁንም ትሁት ነበር። እኔ ያደረግኩት የጌታን ሥራ ነው ይል ነበር። ነገር ግን ጦርነቱ ገና አላበቃም ነበር። ዴዝመንድ በሌላ ውጊያ ላይ ከባድ የሆነ መስዋዕትነትን ሊከፍል ተቃርቧል። ዴዝመንድ ዶስ በጦር ሜዳ ላይ እያለ በቦምብ ፍንዳታ እግሩ ተመታ። ቆስሎ እያለ እንኳን ለሌላ ወታደር ስትሬቸሩን የለቀቀ ሰው ነበር። ግንቦት 21 1945 ዴዝመንድ አሁንም በኦኪናዋ የጦር ሜዳ ላይ ነበር። በሌሊት በተሰነዘረ ጥቃት አንድ የጃፓን የእጅ ቦምብ ዴዝመንድ አጠገብ ወደቀ። ጓደኞቹን ለማዳን ሲል ቦምቡን በእግሩ ገፋው። ቦምቡ ፈነዳ። የዴዝመንድ እግር ክፉኛ ቆሰለ። አካላቱ ላይ ከ17 በላይ ፍንጣሪዎች ገቡ። ነገር ግን ዴዝመንድ አሁንም ጀግና ነበር። አምቡላንስ መጥቶ ሊወስደው ሲል ከፊቱ አንድ የባስ የቆሰለ ወታደር አየ። ዴዝመንድ ራሱን ከአልጋው ወይም ከስትሬቸሩ ላይ አንከባሎ በማውረድ እሱን ውሰዱት እኔ ቆያለሁ አለ። ለራሱ ህመም ሳይጨነቅ ለሌላው የሚኖር ሰው። በመጨረሻም ወደ መርከብ ሲወሰድ ግን አንድ ነገር ጠፋው። የልቡ ትርታ የሆነው ሚስቱ የሰጠችው ትንሽዬ መጽሐፍ ቅዱስ። ወታደሮቹ ጓደኛቸውን ምን ያህል እንደሚወዱት ያሳዩት እዚህ ጋር ነበር። መላው ሻለቃ የጠላትን ጥይት ሳይፈሩ በዛ አስፈሪ ሜዳ ላይ ተበታትነው መጽሐፍ ቅዱሱን ፈልገው አገኙለት። ዴዝመንድ ዶዝ ጠመንጃ ባይዝም የሰራዊቱ ሁሉ ልብና ጋሻ ሆኖ ነበር። ጥቅምት 12 1945 ዋይት ሃውስ። ዴዝመንድ ዶዝ በፕሬዝዳንት ሄሪ ትሩማን ፊት ቆሟል። ፕሬዝዳንቱ የዴዝመንድን እጅ ይዘው እንዲህ አሉት፣ ካንተ ጋር እጅ በመጨባበጤ ትልቅ ክብር ይሰማኛል። ይህንን ሜዳሊያ ማግኘት ከፕሬዝዳንትነት በላይ ትልቅ ስኬት ነው አሉት። ዴዝመንድ ሜዳል ኦፍ ሆነር የአሜሪካን ከፍተኛ ወታደራዊ የክብር ሜዳሊያ ተቀበለ። አንድም ጥይት ሳይተኩስ ይህንን ሽልማት ያገኘ የመጀመሪያው ወታደር ሆነ። ጓደኞቹ ፈሪ ብለውት የነበረው ያ ወጣት አሁን የዓለማችን ትልቁ ጀግና ተብሎ ተጠራ። ዴዝመንድ ወደ ሰላማዊ ሕይወቱ ሲመለስ ጦርነቱ ትቶበት ያለፈው ጠባሳ ግን ቀላል የሚባል አልነበረም። አንድ ሳምባው አይሰራም ነበር። የመስማት ችግርም ገጥሞት ነበር። ነገር ግን ዴዝመንድ ቅሬታ አልነበረውም። እግዚአብሔር ሕይወቴን ያተረፈው ለምክንያት ነው ብሎ ያምን ነበር። መጋቢት 23 2006 ዴዝመንድ ዶስ በተወለደ በ87 ዓመቱ ከዚህ ዓለም በሞት ተለየ። እሱ ሲሞት ዓለም መሳሪያ የሌለውን ግን እምነት የታጠቀውን ጀግና አጣች። ዴዝመንድ ዶስ ያስተማረን አንድ ትልቅ እውነት አለ። ጀግንነት ማለት ሰውን መግደል ሳይሆን ሰውን ማዳን ነው። ዛሬም በኦኪናዋ ደሴት ላይ ያ ገደል ዴዝመንድ ዶስ ፖይንት ተብሎ ይጠራል። የእሱ ታሪክ በሃክሶ ሪጅ ፊልም ብቻ ሳይሆን በሺዎች የሚቆጠሩ ወታደሮች ልብ ውስጥ ታትሞ ይኖራል። እሱ የሰው ልጅ ሕሊና ከጥይት በላይ ኃይል መሆኑን በተግባር አሳይቶናል። የዴዝመንድ ዶስ ታሪክ ይህንን ይመስላል። እስቲ ከዚህ ሰውዬ ታሪክ ምን ትምህርት አገኛችሁ? ሀሳባችሁን ኮመንት ላይ አስፍሩልኝ። የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮአችን ከተመቻችሁ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ በማድረግ የቻናላችን አባል ሁኑ። በቀጣይ ሳምንት በሌላ ቪዲዮ እስክንገናኝ ቻው።